አማራ ክልል ለገጠመን ችግር ዘላቂ መፍትሄው ምንድነው? በእስካሁን ቆይታችን ምን አተረፍን፣ ምን አገኘን የሚለውን ብንመዝነው እኔ ከትርፉ ይልቅ ኪሳራው፣ ከፖለቲካ እድገቱ ይልቅ ውድቀቱ ነው የሚታየኝ። ይሄን ስል በመፍራት በመስጋት አይደለም። ላይ የሚደርሱ መከራዎች ስለሚያሳስቡኝ ስለሚቆጩኝ ነው ይሄን ሀሳብ የማነሳው። የአማራ ክልልን ህዝብ ከክልሉ ውጭ ያለው አማራን ህዝብ ስጋት አሁን ወደ ክልሉ ወደ ውስጥ አምጥተን ከውጭ ያለው አማራም እረፍት የለውም፣ ውስጥ ያለው አማራም እረፍት የለውም እና በችግር ላይ ችግርን፣ በመከራ ላይ መከራን፣ በአደጋ ላይ አደጋን፣ በቀውስ ላይ ቀውስን በመደራረብ ክልሉን ከፍተኛ መቆርቆዝ ውስጥ እያስገባን ነው የምንገኘው። ይሄ ሁኔታ እንደ ህዝባችንን እየጠቀመ ነው ወይ ታል ይሄ ይጠቅማል ብለን እናገረው አይደለም። በሚያግባቡን ጉዳዮች ላይ መነጋገር ብንጀምር፣ ባልተጣላንባቸው ጉዳዮች ላይ ምንም የተለያየ በተቃርኖ ፖለቲካ ውስጥ ያለ ሀሳብ ቢኖረን አትሊስት ግን ለመቀራረብ የውይይት ጠረጴዛ ለመክፈት በትንሹ በምንግባባባቸው ጉዳዮች ላይ ብንጀምር፣ መወያየት ብንሞክር፣ ልባችን ቀና ቢሆን በማንግባባባቸው ጉዳዮች ላይ ለመግባባት እድል እየከፈትን እንሄዳለን። እስካልተነጋገረን ድረስ፣ ልባችን ለመነጋገር እስካልከፈትን ድረስ፣ ቀና ለመሆን እስካልወደድን ድረስ የአማራ ክልል ችግር በጦርነት ይፈታል ወይ የሚለው ሀሳብ ፈጽሞ ሊያስኬድ የሚችል ነገር አይደለም። በፍጹም ሰው መግደል ይቻል ይሆናል፣ ንብረት ማውደም ይቻል ይሆናል፣ ክልሉን ማቆርቆዝ ይቻል ይሆናል። ከዛ ውጭ ግን አማራ ክልልን በጦር ተታኩሽ አፈሙዝ ይዤ ወደ ሰላም አመጣዋለሁ የሚለው መንገድ አዋጭ መንገድ አይደለም። ስለሆነ ለውይይት በር እንክፈት፣ ለውይይት ልባችን እንክፈት፣ ለመነጋገር፣ ለመተማመን፣ ትንሽ ነገር ለመተው አይደለም ትንሽ ብዙም ቢሆን ለህዝብ ሲባል ለመተውና ለመስማማት ልባችንን እንክፈት። መደራደርን ንቀን ሁልጊዜ ጦር ሰብቀን የድሃ ልጅ በማስገደል የምናገኘው ትርፍ የለም። የመጨረሻው ማለፊያችንም ንግግርና ውይይት ነው። እባካችሁ ህዝብ አይለቅ፣ እባካችሁ ሀብት አይውደም፣ እባካችሁ ወደ ሰላም እንመለስ። የሞቱት ወንድሞቻችን ይበቁናል፣ ይበቃናል። አየነው በግራ በቀኝ ለመከራ ጊዜ የምንጠምዳቸው ወንድሞቻችን ብቻ ነው ያጣነው። ያተረፍነው ነገር የለም። አንድ ሰው በብሬን በስናይፐር በዲሽቃ የሚለወጥ አይደለም። ከብረት በላይ ሰው እንውደድ። ዲሽቃ ማረክን፣ ብሬን ማረክን፣ ስናይፐር ማረክን እያል የመከራ ቀን የሚጠመደውን ጀግና ደግሞ እያጣን የሰው ልጅ ከብረት በታች አድርገን ብረትን ከልክ በላይ አስወድደን ራሳችን እያጀግን መገዳደል ይቁም። ዘላቂ መፍትሄው መነጋገር ነው። ዘላቂ መፍትሄው መወያየት ነው። ይሄን ለማለት ነው። አመሰግናለሁ።